ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ በህይወታችሁ ወዴት እየሄዳችሁ እንደሆነ ግራ ለገባችሁ ሰዎች መፍትሄ የሚሆኑ 4 ተግባራዊና የተረጋገጡ መፍትሄ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ተመሳሳይና የሰልፍ ዴቨሎፕመንት ኮንተንት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ይቆዩ። በህይወት ግራ ገብቶ ከሆነ የመጀመሪያው እርምጃ ግራ መጋባትህን ሳትታገል እጅ መስጠት ነው። ብዙዎቻችን ስለ ነገ በመጨነቅ አእምሯችንን እናቆስለዋለን። ነገር ግን ህይወት የምትኖረው አሁን በሚባለው ቅጽበት ውስጥ ብቻ ነው። ታላቁ ደራሲ ኤክሃርት ቶል ዘ ፓወር ኦፍ ናው በሚለው መጽሐፉ ላይ እንደሚለው ጭንቀታችን የሚመጣው ካለፈው ትዝታ ወይም ከወደፊቱ ፍርሃት ነው ይለናል። አሁኑ አንድ ወረቀት እና እስክሪብቶ ይዘህ በአእምሮ ውስጥ የሚመላለሱ ፍርሃቶችና ጫናዎች በሙሉ በዝርዝር ጻፋቸው። ሐሳብህ ወረቀት ላይ ሲወርድ ከአእምሮ ጫጫታ ተለይተህ ታሳቢ ትሆናለህ። ያኔ አሁን ውስጥ እውነተኛ ሰላም ታገኛለህ። ሁለተኛው እርምጃ ሙሉ ተጠያቂነትን መውሰድ ነው። ሀገሪቱ ስላልተመቸችኝ፣ ቤተሰቦቼ ስላልረዱኝ እያልን ሌሎችን ስለማወቅስ ሕይወታችን መሪነት አሳልፈን እንሰጣለን። በሕይወትህ ላይ እውነተኛ ለማምጣት የውስጥ መቆጣጠሪያ ማዕከልህን ሊኖርህና በአንተ ቁጥጥር ስር ባሉ ነገሮች እንደ አመለካከትህና ጥረትህ ላይ ብቻ ማተኮር አለብህ። ወረቀት ላይ ትልቅ ክብ ሰርተህ ልትቀይራቸው የማትችላቸው ውጫዊ ነገሮች ከክቡ ውጭ ጻፋቸው። በአንተ ቁጥጥር ስር ያሉት ጥቃቅን ነገሮች ደግሞ በክቡ ውስጥ አስፍርና ጉልበትህን በእነሱ ላይ ብቻ ውለው። ስቲቨን ኮንቬይ ዘ 7 Habits of Highly Effective People በሚለው መጽሐፉ ላይ እንደሚያስተምረን ስኬታማ ሰዎች ትኩረታቸውን በውጫዊ ጫናዎች ላይ ሳይሆን መለወጥ በሚችሉት የተጽዕኖ ላይ ብቻ ነው ይለናል። ሶስተኛውና ዋነኛው እርምጃ መሆን ያለበት እያጋጠመ ያለው ግራ መጋባትና መሰናክል እንደ ጠላት ማየት ማቆም ነው። የስቶይሲዝም ፍልስፍና እንደሚያስተምረው እያንዳንዱ የገንዘብና የማንነት ቀውስ ውስጣዊ ጥንካሬን ለመቀስቀስ የመጣ ታላቅ ነው ይለናል። ብራያን ሆሊዴይ ዘ ኦብስታክል ኢዝ ዘ ዌይ በሚለው መጽሐፉ ላይ በመንገዳችን ላይ የሚቆም እንቅፋት ራሱ አዲስ መንገድ ይሆንልናል ይለናል። አሁን ያጋጠመህን ቀውስ የመመልከቻ ዕድል ቀይረህ ይህ መሰናክል ወደ የትኛው አዲስ መስመር እየገፋኝ ነው ብለህ ራስህን ጠይቅ። ይህ መናጋት አዲስ የህይወት ክህሎት ለማዳበር የተሰጠህ ጥብቅ ግብዣ ሊሆን ይችላል። አራተኛውና የመጨረሻው እርምጃ መሆን ያለበት አሮጌውና ሰነፍ ማንነታችሁን ለመሰናበት መፍቀድ ነው። በየቀኑ የምታደርጉትን ጥቃቅን ነገር ካልቀየራችሁ ህይወታችሁ አይቀየርም። በየቀኑ ስልካችሁን አጥፍታችሁ ለ15 ደቂቃ አንዲት ትንሽ ስራ በትኩረት ስራ፣ ወይም ለ30 ደቂቃ ውጪ ወጥተህ ተጓዝ። ህይወት የምትቀየረው በታላላቅ ዝላዮች ሳይሆን በእነዚህ ጥቃቅን የዕለት ተዕለት ልምዶች ሀቢቶች ነው። ዶክተር ጆ ዲስፔንዘር እንደሚያስተምረው ተግባርህን ስትቀይርና ከትላንት ፍርሃትህ ስትወጣ አእምሮህና ማንነትህ አብሮህ ይቀየራል ይላል። ወዳጄ፣ መንገድህ የጠፋው ህይወት ስላበቃላት ሳይሆን አዲስና ድንቅ ምዕራፍ ሊጀምር ስለሆነ ነው። ዛሬውኑ በአሁኑ ቅጽበት ላይ አተኩር። መሰናክሉን እንደ መማሪያ እይ እና አሮጌውን ልምድህን ሰብረህ ውጣ። በሕይወትህ መንገድ ሲጠፋብህ አዲስና የተሻለ መንገድ ለመቅረጽ የተሰጠ ታላቅ ዕድል መሆኑን ፈጽሞ አትርሳ። ይህን ሐሳብ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ሰንብቱ።